ዛሬ ማሳያችሁ ይሄ ነው ማለት ነው። እንዴት አድርጌ እንትን እንደምል ላሳያችሁ። አስተካክዬ ላስቀምጠው ነው ማለት ነው። ክትፍትፍ አድርጌ ፍሬዘር አስቀምጠዋለሁ። በፈለኩ ሰዓት ወጥ ሳሎና ተሰራ ሰራበታለሁ ማለት ነው ውዶችዬ። በዶሮ በስጋም በዶሮም መስራት እንችላለን ሳሎና። ይሄንን አሳያችኋለሁ መጨረሻውን ማለት ነው። በዚህ መልኩ እየከተፍኩት ነው። አላኩትም ገና። አያችሁት አይደል? ይሄ ማለት ነው። ይሄንን እንደዚህ እያረኩ ውስጡን እያወጣሁለት ነው። በእንደዚህ አይነት መልኩ አስተካክዬ እየላኩት ነው። ልጬ ምናምን አሁን ፍሬዘር አስገባዋለሁ። ይሄንን አሁን የላኩት ነው ማለት ነው ውዶችዬ ማለት ነው። ይሄ የላኩት ነው ማለት ነው። ይሄ ደግሞ ተጸርቶ ያለቀለት ነው ማለት ነው። አያችሁት አይደል? ይሄን ጥብ አድርጌ ፍሬዘር አስገባዋለሁ ማለት ነው። በፈለኩ ሰዓት ተሰራ አውጥቼ መስራት እችላለሁ። እናንተም ተጠቀሙት፣ አሪፍ ነው ማለት ነው። እንደዚህ አድርጋችሁ ተላጃ ሲሆን ቦታ የሚይዛል፣ ቶሎ የሚበላሻልም ማለት ነው። ፍሬዘር ግን ከሆነ ምንም ነገር አይበላሽም ማለት ነው ውዶች። እያጠብኩት ነው ማለት ነው። እንደዚህ አይነት መልኩ አጥቤዋለሁ። አጥቧል ማለት ነው ውዶች። አሁን እንደዚህ አድርጌ ኪስ ቁጥር አደርገዋልና ፍሬዘር አስቀምጠዋለሁ። ፈልግ ሰዓት አውጥቼ እሰራለሁ። እናንተም ተጠቀሙት፣ ትወዱታላችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ ማለት ነው ውዶችዬ። አያችሁት አይደለ? ይሄን ይመስላል ማለት ነው። አጣጥቤ ይሄንን እዚህ አያችሁት አይደል? ይሄን ይመስላል ማለት ነው። አሁን በዚህ አይነት መልኩ አስተካክዬ ጨርሻለሁ። አያችሁት? በጣም አሪፍ ነው። እንደዚህ አርጋችሁ ፍሬዘራችሁ አርጋችሁ ከጀዘር ከበጣጥስ ጋር ጨምራችሁ መስራት ትችላላችሁ ማለት ነው። እኔ አሁን እንደዚህ አድርጌ ማሳየት ጨርሻለሁኝ። እንግዲህ ከወደዳችሁት ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ ማለት ነው። አዳዲስ ነገር እመለቅላችሁ እንዲደርሳችሁ ማለት ነው። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በዚህ አይነት መልኩ እንደዚህ አድርጌ እንደምታዩት ጨርሻለሁ ማለት ነው ውዶችዬ። እንግዲህ አዳዲሶችም ላይክ እና ሰብስክራይብ እያደረጋችሁ አበረታቱ። ነባሮችም አብራችሁ ስለሆናችሁ ከልብ አመሰግናለሁ ማለት ነው። እንደምታዩት እናንተም እንደዚህ አድርጋችሁ ተጠቀሙ፣ ትወዱታላችሁ ማለት ነው። አንደኛ ተላጃ ላይ ቦታ አይይዝባችሁም። ያኔ ትልቅ ስለሆነ እንትን አይልም ማለት ነው። ቦታ አይበቃውም። እንደዚህ አድርገን ግን ስንጠቀመው በጣም አሪፍ ነው። እንግዲህ ይሄንን ይመስላል። በዚህ አይነት መልኩ ጨርሻለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። መሰግናለሁ። ይሄን ይመስላል ማለት ነው የዛሬው ቪዲዮአችን። ላይክ ማድረግ እንዳትረሱ። እስከ መጨረሻው እያያችሁ ኮሜንት አስተያየት አስቀምጡ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ አላችሁ ያለው ማለት ነው። ዛሬ የመጣሁላችሁ እንግዲህ እቃዎችን የገዛኋቸው እቃዎች ላሳያችሁ ነው ማለት ነው። በጣም ቆንጆ ቆንጆ እቃዎች ናቸው ውዶች፣ ተወዳችኋላችሁ ማለት ነው። እንግዲህ ዛሬ ምግብ የምንሰራባቸው የገዛኋቸውን እቃቸው ማለት ነው። እንዴት አያችሁት? እስኪ እንዴት ነው የሚለውን አብረን እንግዲህ ማለት ነው ዛሬ ወጥላችሁ ማለት ነው። የኛ እቃ እንግዲህ በዚህ መልኩ ሆኖ አታምርም። ይቺ አታምርም ማለት ነው። ይቺ ደግሞ እንግዲህ ትንሽዬ ወጥ ሰራርጎ ለባልና ሚስት ማለት ነው። ልጅ ያልወለዳችሁ ማለት ነው። ልጅ የወለዳችሁ አይበቃም ማለት ነው። እና እነዚህ ደግሞ አትላችሁ ማለት ነው። እንደዚህ ጌማት ምናምን የምንሰራባቸው በጣም አሪፍ ናቸው፣ ቆንጆ ናቸው ማለት ነው። አዲስ ናቸው ገና ማለት ነው ውዶች፣ እንደምታዩት ናቸው ማለት ነው። አያችሁት አይደለ? ይሄን ይመስላል ውዶችዬ። አሁን እነዚህን አጣጥበን ምናምን እናስደራጃል ማለት ነው። እዚህም አሉ እንግዲህ እንደምታዩቸው ገና አልተፈታቱም ማለት ነው። እንግዲህ ፈታቸዋለሁ፣ ግማሾቹ ተፈተዋል ማለት ነው። ይሄንን ይመስላል ማለት ነው። እንግዲህ እያያችሁ ነው አይደለ? በዚህ ደግሞ ይሄ ደግሞ ተምር ምናምን ማቅረቢያ ለተምር እና ደግሞ ብቴት ማለት ነው። ብቴት ማታ ነግሬያችሁ ነበረ። ብቴት እንትን ብያለሁ ማለት ነው። ይሄ ደግሞ ፌርሙዝ ነው ማለት ነው ውዶችዬ። እና ይሄንን አጣጥበን ምናምን አስተካክለን እናዘጋጃለን ማለት ነው። እንግዲህ ከዛ ወደ መስራቱ ደግሞ እንቀጥላለን። በነገራችን ላይ እስካሁን ያው ሰራርተናል ማለት ነው።
እንግዲህ ያው ምግቡ ገና አልተጀመረም እንጂ አጤቆጤው ምናምን ምናምን ሰርተናል ማለት ነው። እና እንግዲህ አጤቆጤው ማለት ከረም ከረሚሎ ምኑ በቃ ሀላውያት ምናምን አለ አይደል? እሱ ማለት ነው። እንግዲህ ይሄን ይመስላል ማለት ነው ውዶች። ላይክ አድርጉ እያረጋችሁ ተቀላቀሉ ማለት ነው። ደግሞ ግዙ ማለት ነው። ቆንጆ ነው፣ በጣም አሪፍ ነው፣ ከምር ያምራል። እና ወዶችዬ እንደዚህ ፈትቼ ማለት ነው እንደዚህ አድርጌ ተመልሻለሁኝ እንደምታዩት ማለት ነው። አያችሁት እንዴት ነው? ምን ይመስላል? ይሄንን ይመስላል ማለት ነው። አያችሁት? ይህንን በመሰለ መልኩ አስተካክዬላችኋለሁኝ ማለት ነው። የገዛኋቸው እቃዎች ላይክ፣ ሰብስክራይብ፣ ኮሜንት እያረጋችሁ ተቀላቀሉ ማለት ነው። እያያችሁት ነው አይደል? ይሄን ይመስላል። እነዚህን አሁን ጥብጥብ አድርጌ ምናምን መሰራበትን በቃ እንትን ማለት ነው። ላይክ እያረጋችሁ ቤተሰቡ ነው። ተወደዳችሁት እናንተም ግዙ ማለት ነው። እኔ ወድጃቸዋለሁ በነገራችን ላይ ያምራሉ ማለት ነው። ገዛ አድርጓቸው። ደግሞ ይቻ ማረች ሚጣ ማለት ነው ይላቸዋለሁ። እንግዲህ ይሄን ይመስላል። ላይክ ማድረግ እንዳትረሱ። አዳዲሶች ቤተሰቡን ተቀላቀሉ። በቀጣይ ደግሞ ቪዲዮ እስከምንገናኝ ደህና ሁኑ። የዛሬው ቪዲዮ ይሄን ይመስላል ማለት ነው። ባይ ባይ።